ወይኔ ዛሬ እንዴት ደስ እንዳለኝ። ሁልጊዜ እኔ ጋር ከሆንሽ ሁልጊዜ ደስተኛ ትሆኛለሽ። በእውነት አዎ። ኧረ ኤልሳ ምንድን ነው የተፈጠረው? ኤልሳ ምንድን ነው የተፈጠረው? የሆነ አይ እማዬ ናት። አይ እማዬ ምናልባት እየቃዠች ሊሆን ይችላል። ኧረ እየቃዠሽ አይደለም እማዬ እያቃሰተች ነው ምናምን ትላታለች። የስቃ ድምፅ ነው ትላታለች ማለት ነው። ወይኔ እማዬ ምን ሆነች ብላ እንግዲህ ኤልሳ እየበረረች ሁለቱም እየበረሩ ወደ አሮጊቷ ክፍላት ሲገቡ እንግዲህ አሮጊቷ እንግዲህ ነፍስ ውጭ ነፍስ ግቢ እያለች መድኃኒት ቤዛ የሰጠቻት መድኃኒት እንግዲህ እያሰቃያት ነው የነበረው ማለት ነው። ከዛም በመጨረሻ ላይ ውድ ቤተሰቦቼ እማዬ ምን ሆነች ነው? እማዬ ምን ተፈጥሮ ነው? እማዬ ደክማለች እኮ ትላለች ማለት ነው። ከዛ እማዬ ቀናቤ ምን ሆነች ነው ስትላትኝ፣ ከዛን ደሊና ውሃ ልታመጣ ትሄዳለች ማለት ነው። ውሃ ልታመጣ ትሄዳለች ማለት ነው። ውሃ ልታመጣ ከሄደች በኋላ ያው እማዬ እስኪ ጠጪ ደክማለች እኮ ተዳክማለች እኮ ምናምን ትላለች ማለት ነው። ከዛም መጨረሻ ላይ እንግዲህ ካሌብን ቶሎ በይ ካሌብን ጥሪው ስትላትኝ ካሌብን ልትጠራ ትሄዳለች። ካሌብ ደግሞ ይመጣል። እማዬ ምን ሆነሽ ነው? ምን ተፈጥሮ ነው? ደክማለች እኮ ይላል። እንግዲህ ወደ ሆስፒታል ነው መሄድ ያለባት ይላል ካሌብ ማለት ነው። ከዛን እንግዲህ አነሳስተው አፋፍሰው ወደ ሆስፒታል ይወስዳሉ። ሆስፒታል እንግዲህ ከወሰዷት በኋላ ወይዘሮ ቤዛ እንግዲህ በቃ ደስተኛ ትሆናለች ማለት ነው። ምክንያቱም አሮጊቷን የመረዘች እሷ ስለሆነች እንግዲህ ለካ እማዬ ወይዘሮ አንቺ ለካ እንደዚህ ነው የምትሆኙ፣ በትንሹ ትረቻለሽ ምናምን ትላታለች ማለት ነው። ይህ የኔ የመጀመሪያ ጅማሬ ነው፣ ካሁን በኋላ ግን እስከ መጨረሻው እሄዳለሁ፣ የኔ ጨዋታ የመጀመሪያ ጨዋታ ነው ትላለች ማለት ነው። ደሊና፣ ካሌብ፣ ኤልሳ ይህ የመጀመሪያ ጨዋታ ነው ትላለች። እንደዛ እንደፎከረች ማለት ነው። ከዛም በኋላ ውድ ቤተሰቦቼ እንግዲህ ወደ ሆስፒታል ይዘው ሄደው እሷ ሳላ ተቀምጣ እንግዲህ ደስ ባላት ሰዓት ይመጣሉ። ከዛ በመጡ ሰዓት ወይ መጣችሁ እንዴ እማዬ እንዴት ብለሻ እንዴት ነሽ? ትሴ ተመስገን መጣሽ በሰላም ምናምን ትላታለች። ማነው አዛኝ መሳይ። ከዛን በመጨረሻ ላይ እንግዲህ ደህና ናት ትላለች ወይዘሮ ደሊና ማለት ነው። ከዛም በመጨረሻ ላይም እንግዲህ እማዬ ደህና ነሽ? ምን አሏትኝ? ምን ተፈጠረ? ያው ምንም የተፈጠረ ነገር የለም፣ ምንም ነገር የለም፣ ያው ጭንቀት ነው ድካም ነው ምናምን ትላለች። ከዛን ዶክተሩ ምርመራ አድርጓን ውጤቱን ነገ ሂጄ እቀበላለሁ ሲል ከዛን ቤዛ በጣም ትደነግጣለች። የምን መድኃኒት ነው ምናምን በቃ ከዛን ደሊና ምን ነው ቤዛ ደነገጥሽ ምናምን ትላታለች። ከዛን ምንም የደነገጥኩት ነገር የለም፣ አይ እንዴት እንደዚህ ሊፈጠር ቻለ ምናምን በቃ አላደለ ትሆናለች። የሆነ ድንግርግር ትላለች። እማዬ በቃ ሂጂ እረፊ ሲሏት አይ አርፋለሁ በቃ እኔ ማረፍ አለብኝ ትላለች። ወደ ክላስ ይወሰዱ ትላለች። ከዛ በመጨረሻ ላይ ቤዛን ኤልሳና ደሊና ምን ነው ተደናገጠች እኮ አይተሻታል፣ በጣም ነው የተደናገጠችው ምርመራ ምናምን ስትባል ምናምን ትላለች ማለት ነው። ከዛም በመጨረሻ ላይም እንግዲህ ደሊና ወደ ኩሽና ትገባለች። ኩሽና ውስጥ እንትን እያለች ባለችበት ሰዓት ያው ቤዛ ትመጣለች። ደሊና ምን እያደረግሽ ነው ምናምን ትላታለች። ከዛን የማየ ቁርስ እየሰራውላትኝ ነው ቁርስ እየሰራውላት ምናምን ትላታለች ማለት ነው። በእውነት በጣም ደስ ይላል፣ ጎበዝ እኮ ነሽ አንቺ ምናምን ትላታለች። ከዛ ነው የማየ ግዴታ መመገብ አለባትኝ ምናምን በቃ አይደል እንደዛ ትላለች፣ ምንም እንዳልተፈጠረ ነገር። ከዛን እስኪ ህድያትኝ ምናምን ብላ ደሊና ጥላት ስትሄድ አዎ ምናምን ትልና በመጨረሻ ላይ ያው ኤልሳ ታለቅሳለች። በጣም እየተሰቃሰቀች ታለቅሳለች። መጨረሻ ላይ ፍቅረኛዋ ጋር ትደውልና ምን አድርጌህ ነው? ምን በድዬህ ነው? እኔ እኮ በጣም ነው የምወድህ፣ እስከነ ጥፋትህ ይቅርታ እያልኩ ነው ትለዋለች ማለት ነው። ያው እንግዲህ ፍቅረኛዋም እንግዲህ እኔ ሁልጊዜ እያጠፋሁኝ አንቺ ጋር መቀጠል አልችልም ነው የሚላትኝ። እሷ ደግሞ እስከነ ጥፋትህ እሺ ይቅር እልሃለሁ ነው እያለች ያለችው። አንዳንድ ጊዜ አንድ ሰው እያጠፋ አልፈልግም እስከሚለን ድረስ መጠበቅ የለብንም ማለት ነው። አልፈልግም እስከሚለን ድረስ ራሳችንን ማስከበር አለብን። እሱ ግን ምክንያት አድርጎ ሊሸሻት እየፈለገ እሷ ግን ያው ይቅርታ አድርጌልሃለሁ እያለች ነው ማለት ነው። ራሷን እንትን እያለችብን ያለችው። ከዛም በመጨረሻ ላይም እንግዲህ ለአሮጊቷ ደሊና ውሃ ይዛላት ትሄዳለች። እማዬ እንቺ ጠጪ ውሃ በስኳር ነው ትላታለች ማለት ነው። እሺ ደሊናዬ በጣም ልትገሉኝ ነው እናንተ ሰው በጣም ተንከባከባችሁ ምናምን ትላታለች።
አዎ ጥሩ ነው፣ ህመምሽን ያስታግስልሻል ትላታለች ማለት ነው። ከዛን እንግዲህ ያንን ውሃ እየጠጣች እያለች አሮጊቷ አሁንም ሄጄ ምግብ እሰራልሻለሁ ትላታለች። እንዴ እናንተ ሰው ምን ነው አሰቃያችሁኝ እኮ ምናምን ትላታለች። እማዬ ያው በደንብ አድርገን እናሰቃይሻለን እያለች እንግዲህ ወሬ ያወራሉ ማለት ነው። ከዛን ኤልሳ እንግዲህ ለቅሷን ትቀጥላለች። ከዛ ደሊና ወደ እሷ ክላስ ወደ ኤልሳ ክላስ ትሄዳለች። ኤልሳ ምን ነው ድምፅሽን ሰምቼ እኮ ነው ምን ሆነሽ ነው ስትላት፣ አይ ምንም የምትጨነቂው ነገር የምትጨነቂበት ነገር አለሽ እንዴ ስትላት፣ አይ ምንም የምጨነቀው ነገር የለኝም ስትላት፣ እሺ ንገሪኝ ንገሪኝ ቀምራዳሽ ካለኝ ስትላትኝ፣ ከዛን እንግዲህ በማየ ጉዳይ ነው ስታት፣ አይ በማየ ጉዳይ አይደለም አለቻትኝ። ከዛን ስለ ፍቅረኛዋ ስትነግራት፣ እንዴት እንደዚህ ትሆኛለሽ? ተይው እሱ ይቅርታ ሊጠይቅሽ ሲገባው እንዴት አንቺ ራስሽን ታዋርጃለሽ? እንዴት አንቺ ይቅርታ ትጠይቂያለሽ? ትላታለች ማለት ነው። ከዛ በመጨረሻ ላይ አዎ እኔ በጣም ነው የምወደው ስትላትኝ፣ ይሄ ማለት ራስሽን ዝቅ ማድረግ ነው እባክሽንስ ምናምን ትላታለች። ከዛ በመጨረሻ ላይ እንግዲህ ወይዘሮ ደሊና እንግዲህ ምክሯን ጣል ጣል ታደርግባታለች ማለት ነው። ወይዘሮ ደሊና እንግዲህ ምክሯን ጣል ጣል ታደርግባት እና እኔ ሊሄድ እስኪ የማየ ቁርስ ሰጥቻት ነው ትላለች። አሁንም ወደ ኩሽና ሄዳ ጽዳቷን ትጀምራለች ማለት ነው። በመጨረሻ ላይ ቤዛ ደሊናዬ እሺ ካሌብ የት ነው ያለው ምናምን ትላታለች። ካሌብ ሂዷን የማየን ወረቀት ሊያመጣ ነው ዛሬ ስታት፣ ዛሬ ከሰዓት ከደቂቃዎች በኋላ ከሰዓት ስትላትኝ፣ ከደቂቃዎች በኋላ ትላታለች። አዎ ትላታለች ማለት ነው። ከዛን እሺ በቃ እሺ በጣም እንግዲህ እንሰማዋለን የሚለውን ነገር ሳላ ላይ ተቀምጣ ሁላችንም ተሰብስበን ትላታለች ማለት ነው። ከዛ በመጨረሻ ላይ እኔ የምሄድበት አለኝ ብላ ትወጣለች። ወዲያው እየሮጠች ትመጣና ደሊናዬ ዶክተሩ የት ማን ይባላል ሆስፒታል ውስጥ ስትላት፣ እንግዲህ የሆስፒታሉን ቦታ እና ዶክተሩ ትናገራለች። እዚህ ላይ ግን ደሊና በቃ በጣም ጥፋት እየጠፋች ያለችበት ሁኔታ ነው እና እንዴት ሴረኛ እንደሆነች እያወቀች ክፉ እንደሆነች እያወቀች እንዴት እስከዚህ ድረስ ማለት ነው። ምን ነው ለምን ስትላት፣ ያው እንግዲህ አሳስቦኝ የማየው ሁኔታ ምናምን ትላታለች። ከዛን እሺ ደን ላይ ይብቃ ምናምን አመሰግናለሁ ብላ ስማት ትወጣለች ማለት ነው። ይሁዳም ኢየሱስ ክርስቶስን በ30 ብር ሽጦ ስሞ በ30 ብር ነው በ30 ድራም ነበረ የሸጠው ማለት ነው። ከዛም በመጨረሻ ላይም እንግዲህ በወይዘሮ ቤዛ ወደ ሆስፒታል ትሄዳለች። ከዛም በመጨረሻ ላይ እንግዲህ እነኚህ ሞኞች አቤት ገንዘብ እኮ የማይሰራው ነገር የለም። ዶክተር እንግዲህ ካሁን በኋላ ምንም የምታደርገው ነገር የለም አለ አይደለ? ካሁን በኋላ እንግዲህ እኔ ባልኩህ ነገር ነው የምትሰራው፣ ፌክ ትሰራለህ፣ ጭንቀት እንደዛ ነው ብላ ትላለች። ያው እንግዲህ ካሌብ ደግሞ እናቱን እማዬ ለእኔ የምትደብቂ ነገር አለሽ ማለት ነው፣ እባክሽንስ ንገሪኝ ይላታል። እኔ ምንም የምደብቅ ነገር የለም ጭንቀት ነው፣ እኔ ስናደድ እና ስጨናነቅ እንደዚህ ነገር ይከሰትብኛል ትለዋለች ማለት ነው። ምንድን ነው የምትጨነቂው? ለምንስ ነው የምትጨነቂው? ወይስ ምንድን ነው የተበሳጨሽው? ማን ነው ሲያበሳጨሽ? ቤዛ አበሳጭተሽ ነበር እንዴ? ትላንትና አብራሽ የነበረችው ቤዛ ናትኝ እና ቤዛ አበሳጨችሽ እንዴ ሲላት፣ ኧረ ምንም ያበሳጨሽ ነገር የለም ቤዛ እኮ እኔን እየረዳችኝ ለእኔ ውሃ ነው የሰጠችኝ ምናምን ትለዋለች ማለት ነው። እባክሽ እማዬ ምንም የምትደብቂ ነገር የለም አትደብቂኝ ስላት፣ አይ አልደብቅም ትለዋለች ማለት ነው። ከዛም በመጨረሻ ላይ ቤዛ ይላል እሱ በሆዱ ቤዛ እማዬ ውስጥ አንድ መድኃኒት ቢገኝ በደሟ ውስጥ እኔም አደርግሻለሁ ይላል ማለት ነው። እንግዲህ ቤዛ ደግሞ ቀድማ ሄዳ ወረቀቱን አዛርዛ እንግዲህ የአሮጊቷ ያለባት ጭንቀት ነው ብስጭት ነው ምናምን የሚል ፌክ ወረቀት ነበር ያሰራችው። ፌክ ወረቀት ነው እና ያሰራችው ወይዘሮ ቤዛ ሄዳ እንግዲህ ያው የአሮጊቷ ደሊና ኮሽና ውስጥና ደሊናዬ ምን እየሰራች ነው? ቤዛ ኤልሳ ምን ሆና ነው ምናምን ሲላትኝ፣ አይ ተኝታለች ትለዋለች። ምን ሆና ነው የተኛችው በዚህ ሰዓት? እንዴት በዚህ ሰዓት ትተኛለች? ሄጄ ቀሰቅሳታለሁ ሲል፣ ተው ካሌብ አትቀስቅሳት፣ እረፍት ያስፈልጋታል ትለዋለች ማለት ነው። ደሊና የምትደብቂ ነገር አለሽ እህቴ እኮ ናት ሲላትኝ፣ ምንም ነገር የምደብቅ ነገር የለም ምናምን ትለዋለች ማለት ነው። ከዛን በቃ የሆነ ትንተባተባለች፣ አይሽ ውሸት እንደሆነ ምናምን ሲላት፣ አይ ቤዛ ኤልሳ የራሷ የሆነ ችግር ገጥሟት ነው በህይወቷ ምናምን ትለዋለች። ያነ መጥፎ ያ ሰውዬ ፍቅረኛዋ ነው ምናምን ይላል ማለት ነው። እንደዛ አትበል ለምን እንደዛ ትላለህ ስትለው፣ በእሷ ጣልቃ ትግባ ምናምን ስትለው፣ እንዴት አልልም እህቴ እኮ ናት እህቴ ስትጎዳ ላይ ምናምን ይላል ማለት ነው። ከዛን እስኪ የማየ ውጤት ምንድን ነው? የማየ ውጤት ምንድን ነው ስትለው፣ የማየ ውጤት እና
ኤልሳ የኤልሳ ጉዳይ የተለያየ ነው ምናምን በቃ አይደለ እሷም ያለመናገር ሌላ ታመጣለች፣ እሱም ደግሞ የእህቱ ጉዳይ ምናምን ከዛን አይ የማየ ውጤት ብዙም አስደሳች አይደለም ምናምን ይላል ማለት ነው። ከዛን በመጨረሻ ላይ እንደዛ እየተባባሉ እንግዲህ ወደ ሳላው ነው የሚሰበሰቡትኝ። ከሳላው ከተሰበሰቡ በኋላ ሁሉም ኤልሳ ምን ሆነሽ ነው ትላታለች፣ አሮጊቷ ማለት ነው። አይንሽ እኮ አብጧን፣ ኧረ እማዬ ምንም የሆንኩት ነገር የለም ስትል ከዛን ካሌብ ምን ነው ምን ሆነሽ ነው? ምንም አይደለም ምንም አልሆንኩም ምናምን ትንሽ ስልክ ስለማበዛ ነው ምናምን ትላለች ማለት ነው። ከዛን እንግዲህ ደሊና ምን ነው እማዬ ትደብቂያታለሽ ኤልሳ እንደምታየው እኮ አይንሽ በጣም አባብጧን እንዳለቀሽ ያስታውቃል ትላታለች ማለት ነው። ከዛን አሮጊቷ ምንድነው ወደዚህ ወደ ስትል ከዛን አይ በቃ በህይወቴ ነው ምንም አይመለከታችሁም አያገባችሁም ያኔ አያገባችሁም ስትል ከዛን ሂጄ እተኛለሁ ስትል ካሌብ ደግሞ ያ የተረገመ ጓደኛሽ ነው ይላታል። ከዛን ቤዛ ደግሞ አይ እንደው የሆነ ነገር ተፈጥሮ ምናምን ትላለች። ከዛን አይመለከትሽም ከዚህ ቦታ ምናምን አይ እኔ የቤቱም ሰላም ለመፈለግ ነው ምናምን ትላለች ቤዛ ማለት ነው። ከዛም በመጨረሻ ላይ ውድ ቤተሰቦቼ እንግዲህ ኤልሳ ትበሳጭና ወደ ክላሷ ትገባለች። ወደ ክላሷ ስትገባ ካሌብ ተከትሏት ይገባል። እህቴ ምን ሆነሽ ነው አሁንም እያለቀሽ ነው ሲላትኝ አዎ ካሌብ እኔ በጣም እንደዚህ በቃ አይደለ ሰላም ወደውና የራሴን አሳልፌ ስለሰጠሁትኝ ሲላትኝ ስትለው ምንድነው ያጣላችሁ ምንድነው ተፈጠረው ችግር ምናምን ሲላትኝ ያው እንግዲህ ካሁን በኋላ እኔ አልሆንሽም ላንቺ ምናምን ብሏለኝ ከነጥፋቱ ደግሞ እኔ ይቅርታ ጠየኩት ስትለው በጣም ተናደደ። ጭራሽ እሱ አጥፊ ሆኖ አንቺ እንዴት ይቅርታ ትጠይቀዋለሽ? እንዴት አንቺ ራስሽን ታዋርጃለሽ? ምናምን ይላል ማለት ነው ካሌብ። ከዛ በመጨረሻ ላይ ካሌብ እባክህን ስተወኝ ምናምን እያለችው እያለ እየተረገመ ነው ምናምን ሲላት ካሁን በኋላ እኮ ነገሩ አብቅቷን ትለዋለች ማለት ነው። ምንም የሚያበቃ ነገር የለም እየጀመረ እንጂ ይላታል። ከዛም በመጨረሻ ላይ ያው ደሊናም አይዞሽ ምናምን እንደዚህ በቃ ለሰላለቻትኝ እሷም ብዙም ያንን ያክል አይደለችም፣ ግን ህይወቴ ያለሱ ባዶ ነው ያለሱ መኖር የለበትም እያለች ነው። ካሌብ ደግሞ በጣም ተበሳጭቷል ማለት ነው። እና ውድ ቤተሰቦቼ እዚህ ላይ በጣም ያናድደኝ ነገር ማለት ነው በእርግጥ እሷ ሳትሆን ደራሲው ነው ማለት ነው። ደራሲው እስከዚህ ድረስ መሄድ የለበትም። ምክንያቱም ደሊና በፊት እነ አልማዝ ወይዘሮ አልማዝ እያለች በጣም ጎበዝ ተዋናይ ነበረች ደሊና ማለት ነው። አሁን ግን አልማዝ ከወጣች በኋላ ደሊና ነገሩ ሁሉ እያበላሸችው ነው ያለችው። ይህንን ደግሞ እያደረገ ያለው ያው በእርግጥ እሷ ሳትሆን ደራሲው የሰጣት ድርሰት ስለሆነ እሷ እየሰራችው ያለችው። አሁን አንዳንድ ጊዜ ምን አለ መሰላችሁ ከሆነ ነገር ላይ የሆነ በጥባጭ ነገር ካልኖረ ሁሉም ነገር አያምርምና ቤዛ ትውጣ ቤዛ ትውጣ ቤዛ ትውጣ የሚባል ኮሜንት አይቻለሁኝ እና ቤዛ ከዚህ ድራማ ላይ ከወጣች ጨዋታው በጣም ነው የሚያስጠላው። በውጭ ሁና በአንዳንድ ቦታ እየታየች ምናምን ካልሆነ በስተቀር ቤዛ እስከ ተንኮሏ እዛው መኖር አለባት። ምክንያቱም ቤዛ ከጨዋታው ከወጣች ማለት ነው ድራማው በጣም ነው የሚያስጠላው እና ወይም ደግሞ ሊያቆሙት ይችላሉ ወይም ደግሞ ሌላ እንግዲህ የኤልሳ ፍቅረኛ የሆነው እንግዲህ መጥቶ እንደ አዲስ ሊቀጥል ካልሆነ በስተቀር ድራማው እንግዲህ እየተወኑት ያሉትኝ ኤልሳ፣ አሮጊቷ እንዲሁም ደግሞ ደሊና እና ካሌብ ናቸው። ቤዛ ናቸው እየተወኑት ያሉት። ይሄ ማለት 5 ሰው ማለት ነው። 5 ሰው ነው እየተወነው ያለው እና ደስታም ወጥቷል፣ አልማዝም ወጥታለች፣ አዜብም ወጥታለች። ስለዚህ ድራማው ደግሞ ቤዛ ከወጣች በጣም ነው የሚቀዘቅዘው እና ከዚህ በላይ ምንም ማለት አልችልም። እና ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ማለት ነው። አሁንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ባለሙሉ ተስፋ ነኝ ማለት ነው ውድ ቤተሰቦቼ እና በክፍል 53 እስከምመጣ ድረስ ሰላም ፍቅር ለሀገራችን ይሁን። ሀገራችንን ኢትዮጵያ እግዚአብሔር ይባርክ። ሰላምን፣ ፍቅርን፣ አንድነትን ያምጣልን። ውድ ቤተሰቦቼ አመሰግናለሁ። ፌክ ወረቀት ነው እና ያሰራችው ወይዘሮ ቤዛ ሄዳ እንግዲህ ያው የአሮጊቷ ደሊና ኮሽና ውስጥና ደሊናዬ ምን እየሰራች ነው? ቤዛ ኤልሳ ምን ሆና ነው
ምን ሆና ነው ምናምን ሲላትኝ አይ ተኝታለች ትለዋለች። ምን ሆና ነው የተኛችው በዚህ ሰዓት? እንዴት በዚህ ሰዓት ትተኛለች? ሂጄ ቀሰቅሳታለሁ ሲል ተው ተው ካሌብ አትቀስቅሳት፣ እረፍት ያስፈልጋታል ትለዋለች ማለት ነው። ደሊና የምትደብቂ ነገር አለሽ እህቴ እኮ ናት ሲላትኝ ምንም ነገር የምደብቅ ነገር የለም ምናምን ትለዋለች ማለት ነው። ከዛን በቃ የሆነ ትንተባተባለች አይሽ ውሸት እንደሆነ ምናምን ሲላት አይ ቤዛ ኤልሳ የራሷ የሆነ ችግር ገጥሟት ነው በህይወቷ ምናምን ትለዋለች። ያነ መጥፎ ያ ሰውዬ ፍቅረኛዋ ነው ምናምን ይላል ማለት ነው። እንደዛ አትበል ለምን እንደዛ ትላለህ ስትለው በእሷ ጣልቃ አትግባ ምናምን ስትለው እንዴት አልልም እህቴ እኮ ናት እህቴ ስትጎዳ ላይ ምናምን ይላል ማለት ነው። ከዛን እስኪ የማየ ውጤት ምንድን ነው የማየ ውጤት ምንድን ነው ስትለው የማየ ውጤት እና ኤልሳ የኤልሳ ጉዳይ የተለያየ ነው ምናምን በቃል አይደለ እሷም ያለመናገር ሌላ ታመጣለች እሱም ደግሞ የእህቱ ጉዳይ ምናምን ከዛን አይ የማየ ውጤት ብዙም አስደሳች አይደለም ምናምን ይላል ማለት ነው። ከዛን በመጨረሻ ላይ እንደዛ እየተባባሉ እንግዲህ ወደ ሳላው ነው የሚሰበሰቡትኝ። ከሳላው ከተሰበሰቡ በኋላ ሁሉም ኤልሳ ምን ሆነሽ ነው ትላታለች አሮጊቷ ማለት ነው። አይንሽ እኮ አብጧን፣ ኧረ እማዬ ምንም የሆንኩት ነገር የለም ስትል ከዛን ካሌብ ምን ነው ምን ሆነሽ ነው? ምንም አይደለም ምንም አልሆንኩም ምናምን ትንሽ ስልክ ስለማበዛ ነው ምናምን ትላለች ማለት ነው። ከዛን እንግዲህ ደሊና ምን ነው እማዬ ትደብቂያታለሽ ኤልሳ እንደምታየው እኮ አይንሽ በጣም አባብጧን እንዳለቀሽ ያስታውቃል ትላታለች ማለት ነው። ከዛን አሮጊቷ ምንድነው ወደዚህ ወደ ስትል ከዛን አይ በቃ በህይወቴ ነው ምንም አይመለከታችሁም አያገባችሁም ያኔ አያገባችሁም ስትል ከዛን ሂጄ እተኛለሁ ስትል ካሌብ ደግሞ ያ የተረገመ ጓደኛሽ ነው ይላታል። ከዛን ቤዛ ደግሞ አይ እንደው የሆነ ነገር ተፈጥሮ ምናምን ትላለች። ከዛን አይመለከትሽም ከዚህ ቦታ ምናምን አይ እኔ የቤቱን ሰላም ለመፈለግ ነው ምናምን ትላለች ቤዛ ማለት ነው። ከዛም በመጨረሻ ላይ ውድ ቤተሰቦቼ እንግዲህ ኤልሳ ትበሳጭና